መጀመሪያ ነገሮች ሲስተካከሉልን ነው የምንደረገው። እኛ ጨዋን ያሳድገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል እና እውነት ለምንድን ነው አንድ ብርም አንጠይቅም? እኛ ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የሚሰራለት ነገር አያስመልሰው፣ በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል። ይሄ ቀደም አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ሰላም እንዴት ናቸው? ቻናል ቤተሰቦች እንደተለመደ ወደ ዛሬ ደግሞ እዚህ ትዛሙ ላይ መሰረተ በይላችሁ ትቻለው። ይህም ጉዳይ እንግዲህ በጣም የምንወደው አርቲስት ከዛም በላይ ነፃነትን የሚያክል ወንድም አጥተው በዚህ ደረጃ ወርደው ችግር ቢኖር እንኳን የፈለገ ቢበደሉ የፈለገ ደረጃ ቢደርሱ ስለ ነፃነት ልጆች ሲሉ ህመማቸውን ቻል አድርገው ፍርድን ከእውነተኛ አምላክ ይፈልጉ ነበር። በየትኛውም ቤተሰብ መካከል ብዙ ድብቅና ድብልቅልቅ ታሪኮች ሊኖሩ ይችላሉ። ይህ አይነት ታሪክ ያለ የሚኖር ነው። ምንም አዲስ ነገር የለም። ሁሉም በየቤቱ ብዙ የሚያልፍበት ችግር ሊገጥመው ይችላል። በዚህ ደረጃ ግን ወርዶና ተዋርዶ ልክ እንዳልተዋለደ በደም ገመድ እንዳልተሳሰረ ሰው ከንቱ በሆነ ቃላት አደባባይ ላይ ወርዶ መዋረዱና ማዋረዱ ምን ትርፍ ሊገኝበት? ማን ሊከብስ? ማንስ ሊጠቀም? እኔ ግን እንዲህ እላለሁ፣ ባልና ሚስት በአንድ ቤት ሲኖሩ ግጭትም ሊኖር ይችላል፣ ችግርም ሊያጋጥማቸው ይችላል። ነገር ግን ከነርሱ አንዱ በሞት ቢለይ ያኔ የቀረው ነገር ክርክር ሳይሆን ሐዘን ነው፣ የልብም ስብራት ነው ለመላው ቤተሰብ። ነገር ግን ጊዜ ጠብቆ ያልተስተካከሉ ነገሮችን አንስቶ በአደባባይ ቃል መለዋወጥ የሞተውን አያከብርም፣ የቀሩትንም አያጽናናም። ሞት የጥላቻ መድረክ አይደለም፣ የሰውነት የክብርና የዝምታ ጊዜ ነው። በዝምታ ውስጥ ብዙ መልሶች አሉ። በመቻቻል ውስጥ ጥልቅ መናበብ፣ መግባባት፣ ስምምነት አለ። በተለይ ልጆች ሲኖሩ እንደ ድልድይ ናቸው። እነሱን አልፎ የሚደረግ የትኛውም ጸብ ጊዜ ጠብቆ ይጎዳቸዋል። ከዚህ ይልቅ በዝምታ ማለፍ ብልህነት አስተዋይነትም ነው በሚል እንግዲህ ሀሳብ ሰጥቷል። ይሄ ሀሳብ ሲጠቃለል እንግዲህ ቤተሰቦቹ ችግር እንዳለ እያወቁም ዝም ማለት ከልክላችሁ በይሉኝታም በሌላ በጓደኛ ግፊት ተው የተባላችሁትን ነገር የምታደርጉ ሰዎች እዚህ ጋር ኖ ማለት እንዳለባችሁ ይሰማኛል። ህይወታችን እጃችን ላይ ነው ያለው። ሰው እጅ ላይ ያለች ጓደኛ ታደርጋላችሁ። አንቺ እንዴት እንደዚህ ታደርግ? ከ3 ዓመት ወዲህ አፍ ነኝ ተናግሬያታለሁ። ሴትዮዋ ምንድነው አንቺን ይዞ ካልኖረን ትዳሩ አይቀጥልም ማለት ነው ብያታለሁ። ሴትዮዋ ከዚህ ቤት በጣም ተጨቃጭቃ ነው እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ ያ ነገር ሆነ። ሁሉም ነገር ሲባል እኔ ከጀርባ ነበርኩኝ። ስብሰባ ሲደረጉ ስብሰባ መጨረሻ ላይ ስብሰባ ተደረገ። ሰኔም ነበርኩኝ። አብሮ ለመኖር ብዙ በተለይ በእሷ በኩል ብዙ ፕላንም እቅድም የላትም እና አንዳንድ ጊዜ መኪና ውስጥ ሁሉ የሚያድርበት ጊዜ እንዳለ መኪና ውስጥ ቁጭ ብሎ ማስጠፋ የሚገባ እንደሚተኛ እያለ ራስህ ተነስተህ ራስህ ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት አልገባኝ ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ ሲነግረኝ ለእኔ እንደነገረኝ ታሞ እያለ ነው። እኔ ልጆችን ምግብ አብስላለሁ፣ አንተ የራስህን አብስል አይነት ነገር። ፈገግታው የብዙዎችን ልብ የገዛው አርቲስት ነፃነት ወርቅነህ ከጀርባው የያዘው ስቃይና መከራ ምን ነበር? የብዙዎች ጥያቄ ሆኗል። ተሰቃይቶ ነው የሞተው ሲሉ ቤተሰቦቹ በምሬት የተናገሩለት ሚስጥርም አነጋጋሪ ሆኗል።
በኩሩ አርቲስት ስም እየተነገደ ነውን? በስማችን አይለመን ክብሩ አይነካ የሚለው የቤተሰቡ ብርቱ ጩኸት ለማን ነው? ከሞቱ በኋላ የወጡት አስደንጋጭ መረጃዎችና የትዳር ሕይወቱ ምስቅልቅልነትን ማስገራሚ ሆኗል። ዝርዝር እውነታውንም ይዘንላችሁ ቀርበናል። ሰላም ጤና ይስጥልኝ የጉራማይሌ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ጫፍ ይድረስ እያለን በመግቢያችን ያስተዋወቅኳችሁንና መላው የጥበብን አፍቃሪያንን በድንጋጤ ውስጥ የከተተውን የአርቲስት ነፃነት ወርቅነህን የቤተሰብ ምስክርነት ይዘንላችሁ መጥተናል። በቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም በኮመንት መስጫው ላይ አስቀምጡልን። ወደ መረጃው እንለፍ። በኢትዮጵያ የጥበብ ዓለም ውስጥ ስሙ በደመቀ ሁኔታ በሚነሳውና በቅርቡ በሞት በተለየን አርቲስት ነፃነት ወርቅነህ ዙሪያ እስካሁን ያልተሰሙ መረጃዎች ይፋ ሆነዋል። የአርቲስቱ ታላቅ ወንድምና እህቱ ለእርቅ ሚዲያ በሰጡት ረጅም ምስክርነት ነፃነት በመጨረሻዎቹ የህይወት ዘመኖቹ እጅግ አሳዛኝና ስነልቦናዊ ጫና የበዛበት ህይወት ሲገፋ እንደነበረ ገልጠዋል። ታላቅ ወንድሙ እንደገለጸው ነፃነት ያደገው በአዲስ አበባ ዑራኤል አካባቢ ነው። አባቱ አቶ ወርቅነህ እምሩ የምድር ባቡር ፖሊስም ነበሩ። በስድስት ልጆች መካከል አምስተኛ ሆኖ የተወለደው ነፃነት ለቤተሰቡ ግን መመኪያና የሁሉ ነገር ማገር ነበር። ወንድሙ ነፃነትን የሚገልጸው እጅግ ኩሩና ለሰው የማይከብድ ሰው በማለት ነው። ነፃነት ሻማ ነበር፣ ዝም ብሎ አንድም ሰው ሳይረዳው የራሱን መከራ ብቻውን ተወጥቶ ያለፈ ኩሩ ሰው ነው ሲልም በቁጭት ተናግሯል። ነፃነት በሕይወት እያለ እኔ አምላኬን እለምናለሁ እንጂ ሰው ፊት አልቆምም የሚል ጽኑ አቋም የነበረው ቢሆንም ከልፈቱ በኋላ ግን ክብሩን የሚነካ ተግባር እየተፈጸመ መሆኑ ቤተሰቡን እንዳሳዘነ ተገልጧል። በዚህ ሲታይ አሪፍ ነው። ከዛኛ እኔና ወንዴ እንደው ምናልባት መጠጥ መጠጥ ሲከለከል አዲክት ሊሆን ይችላል። ይመርመር ሲል አልመረመርም ያለኝ መተው እችላለሁ ሲል በፍጹም መመርመር አለበት አለ። ተመረመረ። ወንዴ እንደው ይመርመር አለ። ተመረመረ። ሲመረመር መጠጥ አዲክት አይደለም ልጁ። እኛ እንደውም በቃ እዚህ መድኃኒት አለ ይታዘዝልሃል ሲባል እሺ በቃ ለሌላ ሰው እንኳን እንግዛው ብለን ስንለው አይቻልም አለ እንጂ አዲክት እንዳይጠጣ የዛኔ አሁን ነፂ 3 ወር ምናምን አካውንት ተዘግቶበት ነበር። አካውንት በሆነ በንግድ ፍቃድ ምክንያት ተይዞበት ነበር። ልጅ ጎበዝ ነው፣ በጣም ሰራተኛ ነው እና በዛ ክርስት መሰከሪ ቆመ። ለምንድን ነው በጎ ነገር የመሰረችው? በደንብ እስኪ መልሽልኝ። አዎ እኔ ኢቢኤስ ላይ ብቻ አይደለም ለሷን ጥሩ ነገር ልገነባ ይፈልኩት ማለት ነው። አሁን ምን አለ መሰለ እሱ በህይወት እያለ ልጆቹ ጋር ከልጆቹ ለራሱም አታቀራርበው አይፈልጉም እንደ ልጅ። አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀ ለልጆች ትደውላለህ፣ ለአባት ትደውላለህ እንደ አበሻ ልጅ ማለት ነው። ግን ተጽዕኖ ይኑር ምን አይሆነ ነገር እኔ ያልገባኝ ነገር አለና ልጆቹን በሱ አይን ማየት እፈልጋለሁ። ገባ ያው ምንም ነገር ባላረግላቸውም እንደ ቤተሰብ እንዲያዩን እፈልግ ነበር። ግን ያ ነገር ልጆና ይሄን ምግራ የሚያነከሰው ልጆና ነው። ያ አላቅም እሱን ይመማታ ባላቅም ግን እንደዛ ነው። ልጆቹም ይታመማሉ። ይሄን አሁን እንደዛ ለመካድ ብዬ ሳይሆን ያ ነገር እንዳለ ሆኖ ለልጆቹ ምንም ነገር ቢደረግላቸው ደስ ነው የሚለኝ። እውነት ለመናገር አሁን ቅር አላለሽም? ቅርም አላለኝ፣ ደስ ነው ያለኝ። ሰው አሁንም እንትኑን ቢያደርግ ሰዎች ስም የሚሰበሰቡ ገንዘቦች ቤተሰቡን የማይወክሉና የአርቲስቱን ክብር የሚነኩ መሆናቸውን በመግለጽ የኢትዮጵያ ሕዝብ ከዚህ ድርጊት እንዲታቀብም ተማጽነዋል። በአጠቃላይ የነፃነት ወርቅነህ ቤተሰቦች ይህንን ምስክርነት የሰጡት የአርቲስቱን ትክክለኛ ማንነትና የሞቱን ሚስጥር ሕዝቡ እንዲረዳው በማሰብ እንደሆነም ገልጸዋል። የዚህ ፕሮግራም የክብር ስፖንሰር ከገዛ በኋላ ነው ካልሽ 1 ወር ከ15 ቀን ኦልሞስት በአስናቀ ቋንቋ ብንመጣ 1 ወር ከ15 ቀን አጭር ነው ብዬ ነው ይሄንን ጉዳይ ያነሳሁትኝ። ከሀብት ጋራ ከገንዘብ ጋራ በተያያዘ እሺ ወደ ገንዘቡ እንመጣለንና አንድ ጥያቄ ግን ተጨማሪ ማንሳት ፈልጋለሁ። ወይ እኛ እንደ ተመልካች ውጪ እንዳለን ሰዎች በዙሪያ ያሉ ሰዎች እንደምንመለከተው እነዚህ ሁለት ጓደኛሞች ለ29 ዓመት አስናቀ እንደተናገረው አስናቀ እንዳወራው 1 ወር ብቻ ነው ተለያይተን የምናውቀው ብሏል አደባባይ።
በዚህ አጋጣሚ ችግሩ የነበረው የብር ችግር ነበር። በቅርቡ ህይወቱ ያለፈው የተወዳጁ አርቲስት ነጻነት ወርቅነህ ሞት መላውን የጥበብ አፍቃሪ ማሳዘኑ ይታወሳል። ይሁን እንጂ ከቀብር ስነ ስርዓቱ በኋላ የነጻነት ቤተሰቦች በዝምታ ሊያልፉት ያልቻሉትን ቅሬታ ይዘው ቀርበዋል። እውነት ከኛ ዘንድ ይደመጥ በማለት ስለ ባለቤቱና የልብ ጓደኛው ነው ስለተባለው ስለ አርቲስት አስናቀ አስደንጋጭ ያሉትን ሚስጥር ቦትቶንና መጽሐፍ ሪዘ ከቤት ውጣ የሚል አጥንት የሚሰብር ንግግር እንደተናገረችው ገልጿል። ለነጻነት ወደ አሜሪካ ለመመለስ ትልቁ ምክንያት የሕክምና ማጣት ሳይሆን የባለቤቱ ቀና ልብ ማጣት እንደነበርም ወንድሙ በድፍረት ይናገራል። የነጻነትና የባለቤቱ ግንኙነት ከፍቅር ይልቅ በጥቅም ላይ የተመሰረተ እንደነበር ወንድሙ መጠጥ እንዳይጠጣ ብለን ለጓደኞቹ ተናግረን ነበር። ነገር ግን እውነተኛ ጓደኛ የሚጎዳውን ነገር እያደረገ ዝም ብሎ አይመለከትም በማለት የጓደኞቹን ግዴለሽነት አጋልጣለች። የአርቲስቱ ጤና እየተበላሸ መሆኑን እያወቁ ከመከልከል ይልቅ አብሮ መጠጣትን መምረጣቸው ለነጻነት ሞት አንዱ ምክንያት እንደነበር ቤተሰቦቹ ሸፍና ማስክ አድርጋ መቀመጧን አስመልክቶ ብዙ ሰዎች ወቀሳ ሲያደርሱባት ነበር። ተለያይተዋል ማለት ነው። አብረው ቢሆኑ ኖሮ እንደዚህ ባለ መልኩ አይደለም ሀዘኗን የምትገልጸው። እንዴት አታለቅስም? እንደዚህ ነው ወይ ሀዘን የሚገለጸው? ኢትዮጵያ ውስጥ አልኖረችም ወይ? ባህሉን አታውቀውም ወይ? የሚሉ ብዙ ወቀሳዎች ሲቀርቡባት ነበር። አንዳንዶች ደግሞ እንግዲህ በሁኔታው ተደናግጣ ነው ያለችበትን ሀዘን የምታውቀው እሷ ናት፣ ተው ለማወቅ